ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የደናሜ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ፍቅር ሰላም ይብዛላችሁ። እንዴት ናችሁ? እኔ በጣም ደህና ነኝ። እናንተም ጋር ሰላም ፍቅር እንደ ምድር አሸዋ ይብዛላችሁ። ውድ ቤተሰቦቼ ብዙ ጊዜ ያው እንደምላችሁ በየቀኑ በመጣ ደስ ይለኛል፣ ግን በቃ አልቻልኩም። ቭሎግ ራሱ ብሰራ ያው የተለመደ ሩቲን ያለኝ አዲስ ነገር የለም። እኔ ጋር ቀን በቀን ያው የተለየ ምጣድ ነው ወይ ድስት ነው። ከዛ ውጪ እኔ ምን ቭሎግ ልሰራ እችላለሁ? ስቲል ምንም የተለየ ነገር ስለሌለ ነው እና በየቀኑ ድስት ስጥድ ምጣድ ስጥድ ምናምን ነገር ማሳየት አለብኝ ብዬ ስላላሰብኩኝ ነው። እንዳላሰላቻችሁ በማሰብም ጭምር ነው። አንድ ሁለትም አዲስ ነገር ከሌለ ሰው ልጅ ይሰለችዋል አይደል? እኔም ይሰለቸኛል። ያን ነገር በማሰብ ነው። እና ግን ከዛ ውጪ የሆኑ ፕላኖችም እኮ ይኖሩኛል። ግን ነገ እዚህ ቦታ ሄጄ እንዲህ አይነት ነገር ሰርቼ ለቤተሰቦቼ አሳያለሁ፣ እንዲህ አይነት ነገሮችን ለቤተሰቦቼ እጋብዛለሁ ምናምን እላለሁኝ። ግን ሁልጊዜም ህይወት እኔ እንደምፈልጋት ብቻ አትሆንም። ግን ያው ብርታት ጥንካሬ አጥቼ እንጂ መስራት ከልቤ ቢሆን ኖሮ መስራት እችል ነበረ። ግን ትንሽ ስንፍና ያጠቃኛል። ኢትስ ኦኬ። ግን ለወደፊቱ ለማስተካከል እሞክራለሁኝ። እንደዚህ አይነት ቪዲዮ ከሰራው በጣም ቆይቻለሁ። ከመዳም ቤት ከወጣው ቀን ጀምሬ አንድም ቀን በሆነ ሰው ላይ እንደዚህ አይነት ቪዲዮ ማለት እዛ ያለን አብዛኞቻችን ማለት በሚቻል ደረጃ ስለሆነ ነገር ነው አይደል አስተያየት የምንሰጠው። ፍትፈታም በሉት ክትከታም በሉት ግን በሆነ መነጋገሪያ በሆነ ጉዳይ ላይ የየራሳችንን ስሜትና አስተያየት እንሰጣለን። እና እንደዚህ አይነት ቪዲዮዎችን ወይም ደግሞ ፍትፈታ ክትከታ ምናምን ሰራ የነበረው እዛ ነበር። እዚህ ከመጣሁ በኋላ እንዲህ ቁጭ ብዬ ቤት ውስጥ በጣም ነው የሚይዘኝ። የሆነን ሰው ስም ጠርቼ እንዲሆኑ ምናምን ማለት ነው። እኔ እንጃ በቃ አደኩ ይሁን አረጀ ይሁን አይዶን ነው። ግን እንዲህ ቁጭ ብዬ እነዚህ እኮ እንዲሆኑ እነዚህ እኮ እንዲህ ተፈጥሮ ታውቁኛላችሁ። እሳት ነበርኩኝ። እናገር ነበረ ምናምን። ግን በጣም ስነ ስርዓቴን ይሻለው። ኢቨን እዛም ነው የጀመርኩት ስነ ስርዓቴን መያዝ። ወደዚህም ከመግባቴ በፊት በተለይ እኔ ፋሲካን ሀቅ በቃ በሌለ አንዳንድ ነገሮች እኔና ፋሲካን እንትን የሚለን ነገር ኑሮ ሳይሆን ሰዎች ነበረ እንደዛ እንደሆን የሚያደርጉኝ። በሰዎች ድንጋይ ነገር ነበርኩ እንዴ ነው የምለው። አንዳንድ ጊዜ አልደረሰችብኝም። ለምን ነበር ይሄን ያህል መሄድባት እል ነበረ። ልጅቷ ግልፍተኝነት አለባት። ግን የሷ ላይፍ ነው። እኔ ምን አግብቶኝ ነበር እንደዛ ሲሆን የነበረው። ሰንበዲ እኔ እንድናገር ያደርገኝና ራሱ ግን በጣም ጨዋ ሆኖ እንትን ይል ነበረ። ይሄ ነገር በጣም ድድብናዬን ነው ማስበው። አሁን ሳስበው ልክ አልሰራው። ለሱም ከዚህ በፊት ከ2 ዓመት በፊት አይ ቲንክ ምናምን ይቅርታ ጠይቄያለሁኝ። አላኩል ያህል ዛሬ የመጣሁት ስለ ሌይላ ኑር ሰቦ ነው። ሌይላ ኑር ሰቦ አልሐምዱሊላህ ረብል ዓለሚን ወደ ሀገሯ ገብታለች። በመግባቷም በጣም ደስ ብሎኛል። ከእናት አባቷ ጋር የሞቷ ደብዳቤ ተሽሮ በህይወት እንድትቆይ አላህ ስላደረጋትም በጣም ደስ ብሎኛል። ማለት በቃ ስለሷ ለሆነው ነገር እኔ በጣም ደስ ብሎኛል። እንደ ሁላችሁ እንደ ማንኛችሁም ሰዎች በእሷ ላይ በሆነው ነገር አዝኜ ነበረ። ስለሷ አሁን ደግሞ በሆነላት ነገር ከቤተሰቦቿ ጋር መገናኘቷ፣ በህይወት መምጣቷ በቃ እዚህ ጋር ማየታችን፣ ወደ ሀገሯ ገብታ ማየታችን ሁሉም ኢትዮጵያኖችን አስደስተዋል። ላይክ እንደዛ እኔም ከነዛ መሀል ነኝና በጣም ደስ ብሎኛል። አላህ እንኳንም ለዚህ አበቃት። እንኳን ሁለተኛ እድል ሰጣት። አይ ትልቅ እድል ነው፣ በጣም ትልቅ እድል ነው። በነገራችን ላይ ከሞት አፋፍ ወጥታችሁ እዚህ ጋር መሆን በጣም ትልቅ እድል ነውና እንኳን ሌላ እድል ሌላ የመኖር እድል ሰጣት። ደስ ይላል። ግን ምን አስከፋሽ ብትሉኝ በሀዘኑ ጊዜ በዛ በጭንቁ ጊዜ ምናምን ወላጆቿ፣ ወንድሞቿ፣ አጎቶቿ ቀጥታ የመጡት ማጋ ነበረ? ፋሲካ ቲዩብ ጋር ነበረ። የእውነት እኔ የማንንም ክሬዲት መውሰድ አልወድም። የሚገባት አሁን ያለው ግርግር የሚገባው አሁን ያለው ማን ግርግሩ አይደለም። ይቺ ልጅ ልትመሰገን ይገባ ነበረ። ሀገር በቃ በጣም ትልቅ አስተዋጽኦ አድርጋለች። በነገራችን ላይ ትልቁን ድርሻ መያዝ ያለባት ፋሲካ ነበረች። ትልቁን ድርሻ ይዛ እዚህ ጋር አሁን ሁሉም እኔ ለድሉ ጊዜ ሁሉም ምን ያለውን ያሉት ወላ አቡ ነበሩ። ያኔም አቡ ሀኒፋ ነው፣ ይቅርታ አቡ ሀኒፋ አልኩኝ። አቡ ማን ነው? የሸጋ አሚራ ልጅ የሸጋ አሚራ አባት አቡ አሚራ እና አቡ አሚራ በዛ ሰዓትም በእርግጥ ነበሩ እና አይመንም ምናምን ከሷ ጋር ነበሩ። ግን ትልቁን ድርሻ የምትይዘው እሷ ናት። ወደ ሶሻል ሚዲያ ያመጣችው እሷ ናት። ብዙ ሚዲያዎች ሲጠየቁ ሲለመኑ እምቢ ብለው
እሷ ነበረች በዛ ሰዓት ነፍሰ ጡር ሆና ኢማጅን በጣም ነፍሰ ጡር ሆና ማለት ከዛ ወደዚህ መመላለሱ ሌላ በዛ ሰዓት የነበረውን ነገርም ታስታውሳላችሁ። ብዙ ነገር ነበር እና ወደ ሶሻል ሚዲያ ይዛ የመጣችው እሷ ናት። እንደገና ደግሞ በዛ ላይ ነፍሰ ጡርም ነበረች። ብዙ ሶሻል ሚዲያዎች አልቀበልም ሲሉ ተቀብላ ወደ ሶሻል ሚዲያ የመጣችው ዓለም ላይ ላሉ ኢትዮጵያውያኖች የእሷን ጉዳይ ያስተላለፈችው የእሷን ህመም የእሷን የቤተሰቦቿን ቁስል ማለት በቃ ለዚህ ነገር ሰበብ የሆነችው በሀቅ ፋሲካ ናት እና ክሬዲቷን በልታችኋል ቤተሰቦቿም ወላ የሶሻል ሚዲያ ሰዎች አሁን እኔ በቃ ለድሉ ሰዓት ላይ አጋፋሪ የሆናችሁ ወይኔ ትንፋሽ፣ ኧረ ተረጋጊ። ምንድን ነው እነ ምነወር እነ አቡ የሸጋሚራ አባት ሌሎቻችሁም የእሷን ያህል ድርሻ የላችሁም ሀቅ ለማውራት እና አንዳንዶቻችሁ እንደውም የሞተችዋን መሲን አስታውሳችሁ ወይኔ ዛሬ ያለችው ፋሲካ አልቀረበችም ይሄንን እንትን ለማለት ቴንኪዩ በጣም ትልቅ ነገር እኮ ነበር የሚገባት እንደ እውነቱ ሀቅ ለማውራት። ግን አንዳንድ ሰው በቃ ደሙ መራራ ነው። ልጅቷ የእውነትም ከዚህ በፊትም ሁሌም ትላለች ደሜ መራራ ነው ትላለች። ግን አንዳንድ ነገሮችን መሀል ላይ የሰራችሁንም ነገር ታሳቢ አድርገውም ሊሆን ይችላል። ሀተለው ግን እሷ ጉዳዩን ወደዚህ ይዛ ስለመጣች ልጅቷ ገንዘብ ተሰብስቦ ከ2 ዓመት በላይ ሲቆይ ብዙ ሰው ጥያቄ እያነሳ ነበረ። ያ ሁሉ ገንዘብ ይደረሰ ይህን ነገር ወደዚህ ያመጣሽው ምን ላይ ደረሰ መጠየቅም ስለነበረባት ህዝቡ ሲጠይቃት ነበረ። ለዛ ነገር ደግሞ ምላሽ ፈልጋ ኮሚቴዎቹ ዋናዎቹ ጋር ስደውል የነበረውን ምላሽ ኢቭን እየፈራች ነበረ። ለዚህ ህዝብ ስትሰጥ የነበረው እየፈራች ነበረ። አንደኛ ዛቻ ይደርስባት ነበር፣ ሁለተኛ ቪዲዮ እንዳሰራ በዩቲዩብ በምኗ ያስፈራሯት ነበረ። የመናገር መብት ግዴታም ጭምር ነበረባት። ለምን እንዳልኳችሁ ወደ ሶሻል ሚዲያ ይዛ የመጣችው እሷ እስከሆነች ድረስ ለህዝብ ለዓለም ያስተላለፈችው በእሷ በኩል እስከመጣ ድረስ የእነሱ ጉዳይ ከምን ደረሰ፣ እንዴት ሆነች፣ ምን ላይ ናት ብሎ የመጠየቅ መብት ነበረው ህዝቡ። እሷም የመመለስ ግዴታ ነበረባት። ለዚህ ደግሞ ቤተሰቦቿ ጋር ትደውልና ለመጠየቅ በምትሞክርበት ሰዓት ላይ ትክክለኛ መልስ አይሰጧትም። እንዲሁም ደግሞ ስልክ አለመመለስ፣ ኢግኖር መደረግ ምናምን ነበረ። ያን ነገር በሙሉ እሷ ስትናገር ነበረ። ይህንን ነገርም እንደ ቂም ይዛችሁም ቢሆን እንኳን ትክክል አይደለም። ለዚህ ሁሉ ሰበብ የሆነችው እሷ ናት። ከአላህ በታች ትክክለኛዋ ሰበብ እሷ ናት። ዛሬ ብታጋፍሩ ብታጫፍሩ ፊት ለፊት ሄዳችሁ ጀግና ብትጫወቱ ወላስ እና እናንተ እንደገና ደግሞ ይሄ ኻሊድ እኔ በጣም ገርሞኛል የእውነት። እንደውም እኮ እኔ ወላሂ የሆነች ልጅ ነበረች እሷ እኮ ፋሲካ መስላኛለች። ወላሂ የሆነ ሰሞኑን ስለወፋፈረች ምናምን እሷ መስላኛለች። ስክሪኑ እንትን የሆነ ልጅቷን እንዲህ ሲናገሩ የሆነ ሶሻል ሚዲያ ላይ ሲናገሩ ሰምቼ ዙም አድርጌ ሳይ እሷ ግን አይደለችም። ግን ትንሽ ከእሷ ጋር ግን ልክ አይደለም። ወላሂ መገኘት ነበረባት። ይሄ ምንም ጥያቄ የሌለበት ጥያቄና መልስ የሌለበት ነገር ነውና ስህተት ነው። የድል ሁሉ ዛሬ የሁሉም ሰው ዛሬ የድሉ አጋፋሪ ሆነ። እሷ በእርግዝናዋ ቤቷን፣ ትዳሯን፣ ልጇን እንደዛ ሪስክ ውስጥ ጥላ ለእሷ ጉዳይ ልክ አንዴ አዲስ አበባ አንዴ ቡታጀራ የሆነ ቦታ ስተራወጥ የነበረች ሴትዮ ዋጋ አልተሰጣትም። ይሄ እኮ ነገም የሆነ ነገር ቢመጣ ላትቀበል ትችላለች። ለዚህ ለሚዲያውም ለሶሻል ሚዲያውም ለህዝቡም ለዓለምም እንዲደርስ ሰበብ የሆነችው እሷ ናት። የሌይላ ኑር ሰቦን ጉዳይ ያወቅ ነው በፋሲካ በኩል እንጂ በአቡ ሀኒፋ በኩል አይደለም። የእሷን ጉዳይ ያወቅ ነው በፋሲካ በኩል እንጂ በምነወር በኩል አይደለም። ዛሬ ግን ሁሉም የድሉ ሰዓት ላይ ሁሉም ፊት ለፊት ቀረበ። ሁሉም ምን ያለው አለ ሁሉም እና በጣም ተገርም ያለው እንዲሁም ደግሞ በኑራ የሌይላ ኑር ሰቦ ቤተሰቦች ስለሆነላችሁ ነገር እጅግ በጣም ደስ ብሎኛል። ግን ልክ አልሰራችሁ፣ ትክክል አይደላችሁ። በተለይ እናንተ የሶሻል ሚዲያው ሰው ሁሉም በሁኔታውን ተጠቅሞ መፈመስ፣ ሁሉም ሁኔታውን ተጠቅሞ ስሙን ማስጠራት፣ ሁሉም ሁኔታውን ተጠቅሞ ቢዝነሱን መስራት ነው የሚፈልገው። እዚህ ጋር በትንሹም ቢሆን በከፊሉም ቢሆን ኖረን አይተነዋል። ነገር ግን ቤተሰቦቿ፣ ወላጆቿ፣ ወንድም እህቶቿ፣ አጎቶቿ መጣው ጠብቂኝ ይሄን ሲደረግ ዝም ማለት አልነበረባችሁም እና ይሄንን ማድረግ አልነበረባችሁም። ስህተት ሰርታችኋል። ለልጃችሁ እዚህ ጋር መምጣት ሰበብ የሆነችው ወደድንም ጠላንም እውነታው እሷ ናት ማለት እፈልጋለሁኝ። መልካም ጊዜ። ቻው